ከዘላለም እግዚአብሔር አስቀድሞ ያውቀናል አለ። ከዛ አስቀድሞ ወስኖናል አለ። በአስቀድሞ ማወቅና በአስቀድሞ መወሰን መካከል አስቀድሞ መመረጥም አለ። በክርስቶስ ነው ግን የሚመርጠን በክርስቶስ። ስለዚህ ኦልሞስት ክርስቶስ ነው ማለት ነው ሁሉ ነገሩ። በእርሱ በኩል የሚመጡትን የተመረጡ አድርጓቸዋል። ከዛ እነዛ የሚመጡትን ደግሞ ልጆቹ ለማድረግ ወሰን። ልጁን በእነሱ ላይ በኩር አድርጎ ወንድሞች አድርጎ ሊያወርሳቸው የልጁን መልክ እንዲመስሉ አስቀድሞ ወሰነ። ይሄ እስከ አሁን ድረስ በቀደመው ዘላለም። ከዛ በዘመን ውስጥ ያለውን ደግሞ ይናገራል። እርሱም ምንድነው? የወሰናቸውን እነዚህን ምን አደረጋቸው? ጠራቸው። ይሄ በወንጌል መጥራትን የሚያሳይ የጠራቸውን እነዚህን አጸደቃቸው። አሁንም ይሄ በዘመን ውስጥ ነው። በዚህ በጸጋው ዘመን በእኛ ሁኔታ የሚሰራ ስራ ነው። ከዛ በኋላ ደግሞ ወደሚመጣው ዘላለም ውስጥ ይዞን ይገባል። እርሱም ምንድነው? ያጸደቃቸውን እነርሱን አከበራቸው። ማክበር በሰማይ ማክበር በሚመጣው ዓለም ማክበር በዘላለም ውስጥ ነው የሚታሰበው። ወደፊት ነው ይዞን የሚሄደው። ስለዚህ ይሄ ሁሉ የኛ ጉዳይ ነው። ይመርጣል፣ ይወስናል፣ ይጠራል፣ ያጸድቃል፣ ያከብራል እኛን። ስለዚህ ከኛ ጋር ነው ማለት በእንደዚህ አይነት ትልልቅ ጉዳይ ነው።